ብዙ ሰዎች ማራኪ ሆኖ ለመታየት በሚል ብዙ ገንዘብ በማውጣት የመዋቢያ ፕሮዳክቶችን ይገዛሉ። ነገር ግን አንቺ አንድ ቀላል ነገር ብቻ በመጠቀም ይህንን ሁሉ ማድረግ ትችያለሽ። እሱም ደግሞ ቫዝሊን ነው። እናም በዚህ ቪዲዮ ቫዝሊንን ብቻ በመጠቀም ሳቢና ማራኪ የሚያደርጉሽን 6 ቀላል ትሪኮች የማሳይሽ ይሆናል። በተለይ ስድስተኛው የብዙ ሰዎች ችግር ነው። ይህን ቪዲዮ ላይክ፣ ቻናሌ ሰብስክራይብ በማድረግም ጀምሪ። አንደኛ ሽቶን ለረጅም ጊዜ ለማቆየት እያንዳንዷ ሴት ጥሩ መዓዛ እንዲኖራት በሚል ውድ ሽቶዎችን ትገዛለች። ግን ብዙ ጊዜ ሽቶውን ከተቀባች በኋላ በጥቂት ሰዓታት ውስጥ ሽታው ይጠፋል። ነገር ግን ይህን በቀላሉ መከላከል ትችያለሽ። ሽቶ ከመቀባትሽ በፊት ትንሽ ቫዝሊን በእጅሽ ወይም በአንገትሽ ላይ ተቀቢ። ከዚያ በኋላ ሽቶውን መቀባት ትችያለሽ። ይህም ቆዳሽ ሽቶውን በቶሎ እንዳይመጣው በመርዳት ለረጅም ጊዜ ጥሩ መዓዛ እንዲኖርሽ ያግዝሻል። ሁለተኛ ጥቅጥቅ ላለ ቅንድብ። ቅንድብሽ ቀጭን ከሆነ አትጨነቂ። በቀላሉ ቫዝሊንን በመጠቀም የበለጠ ወፍራም እንዲመስል ማድረግ ትችያለሽ። ይህንን ለማድረግ ትንሽ ቫዝሊን ወስደሽ ቅንድብሽ በሚያድግበት አቅጣጫ ተቀቢው። ይህም ቅንድብሽን የበለጠ ወፍራምና ደማቅ እንዲመስል የማድረግ የበለጠ ማራኪ እንድትሆኚ ያግዝሻል። ሶስተኛ ለአይን ስር አካባቢ። ብዙ ጊዜ በስልክ ላይ መቆየት ወይም በቂ እንቅልፍ ባለመተኛት ምክንያት የአይንሽ ስር አካባቢ እንዲጠቁር፣ እንዲያብጥ ያደርጋል። ይህም የማራኪነትሽን በእጅጉ ይቀንሳል። ነገር ግን ይህን በቀላሉ መከላከል ከፈለግሽ ሁል ጊዜ ማታ ከመተኛትሽ በፊት ትንሽ ቫዝሊን በአይኖችሽ ዙሪያ ቀስ ብለሽ ተቀቢ። ይህም የአይንሽን ቆዳ እንዳይደርቅ በመርዳት የአይንሽን አካባቢ የበለጠ ጤናማና ማራኪ እንዲመስል ያደርገዋል። አራተኛ ለሚደርቅና ለሚሰነጣጠቅ ከንፈር። ከንፈርሽ በብርድ ምክንያት ሊደርቅና ሊሰነጣጠቅ ይችላል። ይህም ማራኪነትሽን ከሚቀንሱ ነገሮች አንዱ ነው። ነገር ግን ይህን በቀላሉ መከላከል ትችያለሽ። ሁልጊዜም ከቤትሽ ከመውጣትሽ በፊትና ከመተኛትሽ በፊት ከንፈርሽን ቫዝሊን ቀቢው። ይህም ከንፈርሽ እንዳይደርቅ በመከላከል ማራኪና ለስላሳ ከንፈር እንዲኖርሽ ያደርጋል። አምስተኛ የደረቀ ቆዳን ለማለስለስ። ቆዳሽ በተለያዩ ምክንያቶች ደረቅና ወዝ አልባ ሊሆን ይችላል። ብዙ ሰዎች ይህን ለመከላከል ውድ ክሬሞችን ይገዛሉ። ነገር ግን አንቺ በቀላሉ ቫዝሊንን በመጠቀም ብቻ ይህንን መፍታት ትችያለሽ። ሁልጊዜ ከመተኛትሽ በፊት ቫዝሊንን በእጅሽና በፊትሽ ላይ ተቀቢው። ይህም ቆዳሽ እንዳይደርቅ ለስላሳና ማራኪ እንዲሆን ያደርጋል። ነገር ግን ቫዝሊንን ከመቀባታችሁ በፊት እጅሽንና ፊትሽን በደንብ መታጠብ አለብሽ። ስድስተኛ ለተበላሸ ጥፍር። ጥፍርሽ እየተሰባበረ ከሆነ ማራኪነትሽን ሊቀንስ ይችላል። ነገር ግን ይህንን በቀላሉ መፍታት ከፈለግሽ ማታ ከመተኛትሽ በፊት ትንሽ ቫዝሊንን በጥፍርሽ ዙሪያ ተቀቢ። ይህም ጥፍሮችሽ ጠንካራ፣ በቀላሉ የማይሰበሩና ለስላሳ እንዲሆኑ ይረዳሻል። እነዚህ 6 ቀላል መንገዶች ብቻ በመከተል ሳቢና ማራኪ መሆን ትችያለሽ። በመጨረሻም ይሄን ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ እና ሰብስክራይብ በማድረግ በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ካለ ኮሜንት አድርጉኝ።